በህንድ በዓመት በሺዎች የሚመዘገብ መርዝ ተጋላጭነት ያጋጥማል። እንዴት እንደምንከላከል እና እንዴት እንደምንመልስ እንማር። በዚህ ቪዲዮ ውስጥ ምልክቶችን፣ ሕክምናን እና መከላከያን እንመራቸው። መርዝ በማሽተት፣ በመተንፈስ፣ በመንካት ወይም በመስተንፋት የተለያዩ መድኃኒቶች፣ ኬሚካሎች፣ መርዞች ወይም ጋዞች የሚከሰት ማንኛውም ጉዳት ወይም ሞት ነው። በህንድ በዓመት ከ3000 ላክ በላይ የመርዝ ጉዳት ጉዳዮች ይመዘገባሉ። በህንድ በዓመት 70,000 ሞት በመርዝ ምክንያት ይከሰታሉ። ከእነዚህም 70% ጉዳዮች በነክ መርዝ ምክንያት ናቸው። በገጠር አካባቢዎች የመርዝ ጉዳት በላቀ ሊሆን ይችላል። ይህም በግብርና ውስጥ የሚጠቀሙት ነክ እና በቤት መድኃኒቶች እና በሐረግ መድኃኒቶች ላይ የተመሰረተ እምነት ምክንያት ነው። ከ12 ዓመት በታች ያሉ ሕፃናት በገጠር አካባቢዎች በጣም የሚጋለጡ ናቸው። እንደገና የመርዝ አይነቶች ላይ እንነጋገር። የመጀመሪያው አይነት የምግብ መርዝ ነው። ይህም በተበከለ ምግብ እና ውሃ ምክንያት በብዛት ይከሰታል። የውጭ ምግብ በማስተዋል የተመሰረተ ታሪክ ይኖራል። ከዚያም በኋላ ዝቅተኛ ዕቃ ማስረፍ፣ ማስታወክ፣ ትኩሳት እና የሆድ ህመም ይከተላሉ። ሁለተኛው አይነት የነክ መርዝ ነው። ይህም በገጠር አካባቢዎች በቤቶች እና በእርሻ ውስጥ የሚጠቀሙት ነክ እና እንስሳት መርዝ ይጠቀማሉ። ከነዚህም ብዙዎች የኦርጋኖፎስፈረስ መርዝ ናቸው። ከነዚህ ጉዳዮች 70% በነክ መርዝ ምክንያት ናቸው። የቀሩት ጉዳዮች በአግዳሚ አካል ናቸው። በተለምዶ ከ12 ዓመት በታች ያሉ ልጆች ዘመን ውስጥ ይከሰታሉ። ሶስተኛው አይነት የመድኃኒት መርዝ ነው። ይህ በማስቀመጥ ወይም በማይታወቅ ሁኔታ ሊሆን ይችላል። ይህ የተገለጸ መድኃኒት ወይም ያልተገለጸ መድኃኒት ሊሆን ይችላል። በአንዳንድ ጉዳዮች ውስጥ እንደ ቀደመው አልሃ በ12 ዓመት በታች ያሉ ልጆች ዘመን ውስጥ አግዳሚ ሊሆን ይችላል። አራተኛው አይነት የእባብ ነክ መርዝ ነው። ይህም በህንድ በጣም የተለመደ ነው። በህንድ ውስጥ በአንድ ላይ 15 እስከ 70% የእባብ አይነቶች መርዝ ያላቸው ሲሆን የቀሩት 80% አይነቶች መርዝ የላቸውም። ከነዚህ ውስጥ መርዝ ያላቸው አይነቶች ውስጥ አንዳንድ የተመረጡ እንደ ኮብራ፣ ክራይት፣ የራሰል ቫይተር እና የሶስኪልድ ቫይተር የሚታሰቡ ለሰው ሕክምናዊ አደገኛ ናቸው። የቀሩት ሁሉ አደገኛ አይደሉም። ወደ መርዝ ምልክቶች እና ምልክቶች ሲመጣ ማስታወክ፣ የሆድ ህመም፣ የራስ ዝንጋ፣ የማይረጋገጥ ስሜት፣ የደረት ህመም፣ የተለዋዋጭ ባህሪ፣ በመተንፈስ ችግር፣ በከባድ ጉዳት ውስጥ የሚከሰት ድምቀት እና በከባድ ጉዳት ውስጥ ታካሚው ዕለታዊ ሊሆን ይችላል። አሁን ወደ የመጀመሪያ እርዳታ እና ሕክምና መልስ። የመጀመሪያ እና በጣም አስፈላጊ ነገር እንከላከል አገኝነት አገልግሎት ወዲያውኑ ማግኘት እና ታካሚውን በቀረበ ሆስፒታል ወደ ማስቀመጥ ነው። ከቻልክ መርዝ ያለውን ንጥረ ነገር መለየት። ሶስተኛው ነገር እንደ ሐኪም ምክር ካልተሰጠ በስተቀር ማስመስለት አይደለም። እንደገና ስላለው ማስመስለት አይደለም። አራተኛው ነገር እስከ ሕክምና እርዳታ እንደምትደርስ ድረስ ታካሚውን ዝም እና ጸጥ እንዲሆን ማድረግ ነው። አሁን የመከላከያ ምክሮችን እንመልከት። አንደኛው ነገር በደህንነት ማዕከል ነው። ማለትም ማሽከርከር እና ኬሚካሎችን በልጆች እጅ ከማይደርስ በላይ በሚገኝ ካቢኔ ውስጥ ማስቀመጥ ነው። ሁለተኛው ነገር መድኃኒቶችን በመነሻ ማሸግ ውስጥ፣ በተዘጋ ካቢኔ ውስጥ እና በተዘጋ የማስቀመጥ ቦታ ውስጥ ማስቀመጥ እና ከዝወር ቀን እንደሚደርስ ማስወገድ ነው። ሶስተኛው ነገር የምግብ አንቀሳቃሽ ነው። ሁሌም እጆቿን ከመስራት በፊትና ከመብላት በፊት ይታጠቡ። ምግቦውን በተገቢ ሙቀት ውስጥ ያስቀምጡ። ትኩስ ምግብ ሕይወታችንን ይታደጋል። አራተኛው ነገር ልጆችዎን መቆጣጠር ነው። ሁሌም ልጆችዎን ከኬሚካሎች ወይም መድኃኒቶች አቅራቢያ ሲሆኑ ይመልከቷቸው። ልጆችዎን ስለ መርዝ አደጋ ያስተምሯቸው። ይህ የወደፊቱን ይጠብቃል። አምስተኛው ነገር መለያዎችን በጥንቃቄ ማንበብ ነው። ሁሌም በምርት መለያዎች ላይ ያሉትን ማስጠንቀቂያ ምልክቶች ያስተውሉ። የመጠቀም ወይም የመዝገብ መመሪያዎችን ይከተሉ።
ይህ አይነት እውቀት የተሳሳተ መርዝን ይከላከላል። ስለዚህ በአንድነት በህንድ ውስጥ የመርዝ ጉዳዮችን መቀነስ እንችላለን። እውቀትን ይስፋፉ፣ ሕይወትን ያድኑ እና ይህን ቪዲዮ ከሚወዱት ሰዎች ጋር ያካፍሉ። ስለማየት በጣም እናመሰግናለን። ናማስቴ።